ሰላም ወጣቶች መጽሐፍ ቅዱስ ዘፍጥረት ምዕራፍ 29 ቁጥር 20 ላይ እንደዚህ ይላል። ያዕቆብም ስለ ራሔል 7 ዓመት ተገዛ፣ እርሷንም ይወዳት ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት ይላል። ያዕቆብ ራሔልን ወዷታል። ራሔልን ሚስት አድርጎ ለመውሰድ አባቷን ላባን ጠይቆታል። አባቷ ላባ ራሔልን ለመስጠት ያዕቆብ ለሱ 7 ዓመት እንዲገዛለት ነው የተስማማው። ስለዚህ ይሄንን ሐሳብ ተቀብሎ ያዕቆብ ስለ ራሔል ለላባ 7 ዓመት ተገዝቶለታል። ይሄ ራሔልን ወዶ ስለ ራሔል ሲል ለአባቷ ባሪያ ለመሆን አባቷን ለማገልገል ለአባቷ ለመገዛት በፈቃዱ ራሱን የሰጠበት 7 ዓመት እንደ ጥቂት ቀን ሆነለት ይላል። እዚህ ጋር ሁለት ነገር እንድናይ ፈልጌ ነው። የመጀመሪያው ያዕቆብ ለራሔል ያለው መውደድ ሲሆን፣ ሁለተኛው ደግሞ የወደዳትን ራሔልን ለማግኘት ስለተገዛበት 7 ዓመት። በዛ ዘመን መገዛት ማገልገል ማለት ቀላል ነገር አይደለም። ፈቃድን መስጠት፣ የራስን ነገር መተው፣ ለተገዙለት ሰው ባሪያ መሆን፣ እሱ እንደፈቀደ መውጣት፣ እሱ እንደፈቀደ መግባት ማለት። ስለዚህ ይሄንን ነገር ለ7 ዓመት ለማድረግ ፈቃዱን ለላባ ለመስጠት ለላባ ባሪያ ለመሆን ነው ያዕቆብ ራሱን የሰጠው። ለዚህ መስጠት ግን ያነሳሳው ለራሔል ያለው መውደድ ነው። ሰው ከወደደ የማድረግ አቅም በውስጡ ይፈጠራል። ዋጋ ለመክፈል የሚጠየቀውን ነገር ለመስጠት አይከብደውም። መጽሐፍ ቅዱሳችን ስለ መውደድ ሲናገር ሁለት ተቃራኒ ነገሮችን ይናገራል። አንደኛው እግዚአብሔር ለእስራኤል ሕዝብ በሰጠው ሕግ መጀመሪያ ላይ ወይም ሌሎችን ሕጎች ከመስጠቱ አስቀድሞ ዘዳግም 6 ላይ እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ የሚለው ነው። ሁለተኛውን ደግሞ የምናገኘው አንደኛ ዮሐንስ ምዕራፍ 2 ቁጥር 14 እና 15 ላይ ዓለምንና በዓለም ያሉትን አትውደዱ የሚል ነው። እግዚአብሔር ውደዱ እኔን፣ አትውደዱ ዓለምና በዓለም ያለውን የሚል ትእዛዝ ሰጥቷል። ለምንድን ነው እግዚአብሔር ውደዱ እኔን ያለው? እሱን ስንወድ ለሱ መገዛት፣ ለሱ መኖር፣ ለሱ ፈቃዳችንን መስጠት፣ ስለሱ ዋጋ መክፈል ስለምንችል። በተቃራኒው ዓለምን አትውደዱ ያለው የወደድናት ዕለት ስለምንገዛላት፣ ፈቃዳችንን ስለምንሰጣት፣ ለሷ ባሪያ ስለምንሆንላት ነው። ስለዚህ እግዚአብሔር ሰዎች እኔና እናንተ መገዛት፣ ፈቃዳችንን መስጠት፣ ለሱ ፍላጎት ዋጋ መክፈል የምንችለው እግዚአብሔርን ስንወደውና ስንገዛ